የአብርሃም አምላክ የይስሐቅ ቤዛ ወገኖች ሁሉ በራሱ ደገዛ ወገኖች ሁሉ በራሱ ደገዛ የሐሰት ምስክር ከሰሱት የሐሰት ምስክር በሞት እንዲቀጣ ሁሉም ፈረዱበት በሞት እንዲቀጣ ሁሉም ፈረዱበት ጲላጦስ ገረፈው በሰንሰለት አስሮ ጲላጦስ ገረፈው በሰንሰለት አስሮ ከሮማዊው መንግሥት እንዲኖር ተባብሮ ከሮማዊው መንግሥት እንዲኖር ተባብሮ ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ እያየች በመስቀል ልጇ ሲንገላታ በብርሃን ዙፋን ላይ የቆሙ እግሮቹ በብርሃን ዙፋን ላይ የቆሙ እግሮቹ ተቸግረው ዋሉ ምንም አልበለችው በችንካር ላይ ዋሉ ምንም አልሰለችው የብርሃን አክሊልን ለሰማይ ያደለ የብርሃን አክሊልን ለሰማይ ያደለ የእሾህ አክሊል ደፍቶ ቀራንዮ ዋለ የእሾህ አክሊል ደፍቶ ቀራንዮ ዋለ የአብርሃም አምላክ የይስሐቅ ቤዛ የአብርሃም አምላክ የይስሐቅ ቤዛ ወገኖች ሁሉ በራሱ ደገዛ ወገኖች ሁሉ በራሱ ደገዛ የዛን ጊዜ ሐዘንሽ በረታ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ድንግል
ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ሴቶች ሲያባርሩ የዛን ጊዜ ራርቶ ልብሽ ለፍጡር በማዘን ውሃ ያጠጣሽ በፍጡር ለማዘን ውሃ ያጠጣሽ ድንግል የዛን ጊዜ ሐዘንሽ በረታ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ተጠማሁ እያለ የዛን ጊዜ ሲናገር ልጅሽ ታዲያ እንደምን ቻለው ድንግል አንጀትሽ ታዲያ እንደምን ቻለው ድንግል አንጀትሽ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ እንደዚያ ስታለቅሽ የዛን ጊዜ ሐዘን ሲውጥሽ እነማን ነበሩ ያስተዛዘኑሽ? እነማን ነበሩ ያስተዛዘኑሽ? ድንግል የዛን ጊዜ ሐዘንሽ በረታ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ስታለቅሽ በማየት የዛን ጊዜ ራርቶ ልጅሽ ዮሐንስን ሰማኝ እንደ ልጅ ሰጠሽ ዮሐንስን አጽናኝ እንደ ልጅ ሰጠሽ ድንግል የዛን ጊዜ ሐዘንሽ በረታ ድንግል የዛን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ዘማሪያንን ዝማሬ መላእክት ያሰማልን። የአገልግሎት ዘመናችሁን ያበርክትልን፣ እድሜ ከጤና ይስጥልን። በፕሮግራማችን መሰረት ከዚህ ቀጥሎ ትምህርት ይሆናል። አባታችን ትምህርት
ክርስቶስ አምላክነ ዘመጽአ ወአመ በእንቲአነ በሕማማቲሁ ቤዛወነ። ክርስቶስ አምላካችን ከሰማይ መጥቶ ሰው ሆኖ መከራ ተቀብሎ እኛን ከመከራ አዳነን። የተወደዳችሁና የተከበራችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል አምላክ እግዚአብሔር ቤተሰቦች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን ስለኛ መከራ መቀበሉን እያስባችሁ በዚህ ቅድስት ቤተ ክርስቲያን ከሩቅም ከቅርብም መጥታችሁ ተሰብስባችሁ የምትገኙ የእግዚአብሔር ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና የከፈተ ያከናወነ በኃጢአትና በበደል ባለ ዕድሜያችን ላይ ይችን የተወደደች የምስጋና ዕለት ተጨማሪ ድል አድርጎ የሰጠን አምላካችን እግዚአብሔር ስላደረገልንና ስለሚያደርግልን ሁሉ አምላካዊ ምሕረቱና ቸርነቱ ስሙ ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያምን የእናትነት ፍቅሯን ቃል ኪዳኗን በልቡናችን በአንደበታችን ያውልብን ያሳድርብን። እግዚአብሔር ቢረዳንና ቢፈቅድልን እንግዲህ አሁን ቀሪው የ9 ሰዓት ይቀረናል። እስካሁን ድረስ ሌላውን መርሃ ግብራት እያከናወን እየፈጸምን በስግደት በጸሎት በንባብ የጌታችንን ሕማሙን መከራውን እያሰብን ቆይተናል። ከዚህ በኋላ ያሉ መርሃ ግብሮችንም ማጠቃጠቅ አድርገን እንጨርሳለን። ለጥቂት ደቂቃ ከእኔ ጋር የምንማማርበት የትምህርታችን ርዕስ የሚሆነው ሐዲስ ኪዳን በሚል ይሆናል። እስኪ ሁላችሁም ተናገሩት። ሐዲስ ኪዳን፣ ሐዲስ ኪዳን። ሐዲስ ምን አልኳችሁ? ሐዲስ ኪዳን። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ተጽፎ የምናገኘው አምላካዊ ኃይለ ቃል ነው። እንግዲህ የተወደዳችሁ የእግዚአብሔር ልጆች የዛሬዋ ዕለት ከዕለታት ሁሉ የተለየች ዕለት ናት። ከቀናት ሁሉ የተለየች ቀን ናት። የዛሬዋ ዕለት በሰው ልጆች ሕይወት ውስጥ ትልቅ ሕይወትን ያሰጠች፣ ትልቅ ሕይወትን ያስገኘች፣ ብዙዎቻችን ከሞት ወደ ሕይወት የተሸጋገርንባት የመዳን ቀን ዛሬ ናት። የምን ቀን አልኳችሁ? የመዳን ቀን ዛሬ ናት። የሁላችንም የዘመናት የድነት ጥያቄ የተመለሰው፣ የብዙዎቻችን የሕይወት ጥያቄ የተመለሰው ዛሬ ነው ማለት ነው። ዛሬ እንግዲህ ወደ ኋላ በጥቂቱ መለስ ብለን ስንመለከት እግዚአብሔር አምላካችን ፍጥረትን ስለ ፍጥረትን መፍጠር የጀመረው በዕለተ እሑድ ነው። መቼ ነው? በዕለተ እሑድ። በዕለተ እሑድ ስለ ፍጥረትን መፍጠር ጀምሮ ፍጥረትን ፈጥሮ የጨረሰውና ያጠናቀቀው መቼ ነው? ዓርብ ነው። የፍጥረት ሁሉ መጨረሻና መደምደሚያ እልባትስ ማለት ነው አባታችን አዳም። ከፍጥረታት ሁሉ የተለየ ፍጥረት፣ ከፍጥረታት ሁሉ በሰማይ የሚበሩ የሚሽከረከሩ አዕዋፋት አሉ፣ በዱር የሚኖሩ አራዊት አሉ፣ በቤት የሚኖሩ እንስሳት አሉ፣ በባህር ውስጥ ያሉ የሚጨበጡ የማይጨበጡ፣ የሚዳሰሱ የማይዳሰሱ ፍጥረታት አሉ። ከእነዚያ ሁሉ ፍጥረታት ልቆ ከብሮ ገኖ የተፈጠረው የሰው ልጅ አባታችን አዳም ነው። አባታችን ማን አልኳችሁ? አባታችን አዳም። አዳም ሲፈጠር ሰው ሆኖ መፈጠር ብቻ አይደለም፣ የእግዚአብሔርን መልክ ይዞ የተፈጠረ ፍጥረት ነው። የማንን መልክ አልኳችሁ? የእግዚአብሔርን መልክ ይዞ ነው የተፈጠረው። ሰው ማንን ይመስላል ተብሎ ቢጠየቅ ማንን ይመስላል? እግዚአብሔር። እግዚአብሔርን ደግሞ እግዚአብሔር ማንን ይመስላል ተብሎ ቢጠየቅ እግዚአብሔር ማንን ይመስላል? ሰው ይመስላል ማለት ነው። አያችሁ፣ ሰው እግዚአብሔርን መስሎ የተፈጠረ ፍጥረት ነው። ነቢየ እግዚአብሔር በአምላክ ቅዱስ ዳዊት ሰብእሰ ክቡር ውእቱ ይለዋል። ሰው የከበረ ንዑድና ክቡር የሆነ ፍጥረት ነው ይላል። ይህንን ፍጥረት እግዚአብሔር የፍጥረታት ሁሉ መጨረሻና መደምደሚያ አድርጎ በዕለተ ዓርብ ፈጠረው እና እግዚአብሔር ከፈጠረው በኋላ አዳምን በ40 ቀኑ ወደ ኤደን ገነት፣ ሔዋንን ደግሞ በ80 ቀኗ ከፈጠረ በኋላ ካቆየ በኋላ ወደ ኤደን ገነት እንዲገቡ በኤደን ገነት እንዲኖሩ አደረጋቸው። የት ቦታ ውስጥ አልኳችሁ? በኤደን ገነት። ኤደን ገነት ውስጥ እግዚአብሔር አዳምና ሔዋንን እንዲህ አላቸው፣ ብሉ፣ ጠጡ፣ ንዱ፣ ግዙ አለና የጸጋ አምላክነትን ሰጣቸው፣ ሾማቸው።
ከዛ ግን እግዚአብሔር አዳምና ሔዋን አንድ ነገር አናገራቸው ወይም ቃል አስገባቸው። በአዳምና በእግዚአብሔርና በአዳም መካከል አንድ ኪዳን ተቀመጠ። ኪዳን ማለት ውል ማለት ነው። ምን ማለት ነው? ኪዳን ማለት ውል ማለት ነው። ስምምነት ማለት ነው። በሁለት ሰዎች መካከል የሚደረግ ነገር ውል ማለት ኪዳን ማለት ላልከዳኝ ተብሎ የሚቀመጥ ኪዳን ማለት ነው። ሁለታችን የምንተማመን በቃላችን በሁለቱ መካከል በቃል እንዲጸኑ የሚያደርግ ማለት ነው ኪዳን ማለት እና በአዳምና በእግዚአብሔርና በአዳም መካከል ኪዳን ተደረገ። የምን ኪዳን? እግዚአብሔር አዳምን እንዲህ አለው፣ ይህችን ዕፀ በለስ አትብላ። ይህችን ዕፀ በለስ ምን አትበል? አትብላ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡ ታገኙታላችሁ። ይህችን በገነት ያለውን ብላ፣ ጠጣ፣ ንዳ፣ ግዛ፣ ነገር ግን ይህችን ዕፀ በለስ አትብላ አለ። ይህች ዕፀ በለስ በአዳምና በእግዚአብሔር መካከል የተቀመጠች ኪዳን ናት። ኪዳን የእግዚአብሔር ፈጣሪነት፣ የአዳም ፍጡርነት፣ የእግዚአብሔር አስገኝነት፣ የአዳም ተገኝነት፣ የእግዚአብሔር የበላይነት፣ የአዳም ደግሞ የበታችነት፣ የእግዚአብሔር ዘላለማዊነት፣ የአዳም ደግሞ ሟቲ ፈራሽ መሆኑን የምታስረዳ ኪዳን ናት ማለት ነው። ይቺ ኪዳን። ስለዚህ አሁን አዳም የተሰጠውን ኪዳን ለዘላለም መጠበቅ አለበት የለበትም? ከእግዚአብሔር ጋር የተማማለውን ኪዳን መጠበቅ አለበት የለበትም? ከእግዚአብሔር ጋር ላደረገው ኪዳን መታመን አለበት የለበትም? አለበት አይደለ? አዳም ያችን ዕፀ በለስ እንዳትበላ ተብሎ ተሰጥቶት ሳለ 7 ዓመት ከ3 ወር ከ17 ቀን ብቻ ሳይበላ ጠበቀ። ከ7 ዓመት ከ3 ወር ከ17 ቀን በኋላ ግን አትብላ የተባለውን ዕፀ በለስ ምን አለ? በላ። አዳም ተሳስቷል አልተሳሳተም? በድሏል አልበደለም? አጥፍቷል አላጠፋም? አጥፍቷል። አትብላ የተባለውን ዕፀ በለስ በላ። ዕፀ በለሱን ሲበላ ከማን ጋር ነው የተጣለው? ከማን ጋር ነው የተጣለው? የሚገርም እኮ ነው። ከመላእክት ጋር ቢሆን ይሻላል። ከመላእክት ጋር ቢሆን እግዚአብሔር ያስታርቃል። ከሰው ጋር ቢሆን መላእክት ያስታርቃሉ። ከሌላ ፍጥረት ጋር ቢሆን ሌላ ነገር ያስታርቃል። አዳም የተጣለው ከማን ጋር ነው? የእግዚአብሔር ልጆች። ከእግዚአብሔር ጋር እንደመጣላት ያለ ከባድ የሆነ ጥል ያችን ዕፀ በለስ ሲበላ አሁን በአዳምና በእግዚአብሔር የነበረው ኪዳን ምን አለ ማለት ነው? ፈረሰ። ማን አፈረሰው? እግዚአብሔር ወይስ አዳም? አዳም አፈረሰው ኪዳን። ካፈረሰው በኋላ መጀመሪያ እግዚአብሔር ብሎት ነበር፣ ይህችን ዕፀ በለስ አትብላ፣ የበላህ እንደሆነ የሞት ሞትም ትሞታለህ ብሎት ነበር። ዕፀ በለሷን ሲበላ አዳም በኤደን ገነት ውስጥ ከብሮ ይኖር የነበረበት የእግዚአብሔር ጸጋ ተለየው። የማን ጸጋ? የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ አልጠብቅ ስንል ከእግዚአብሔር ከትእዛዝ እግዚአብሔር በምናፈለግት ጊዜ የሚለየን የእግዚአብሔር ጸጋ ነው፣ የእግዚአብሔር በረከት። አያችሁ፣ በሕግ እግዚአብሔር ውስጥ ጸንቶ የመኖሩ ትልቁ ዓላማ ምንድን ነው? በበረከት እየተትረፈረፉ የመኖር ሕይወት የሚባል ነገር አለ ማለት ነው። አለ አዳም ሲያፈርስ፣ ከዛስ ጸጋ ተለየው። ከዚህ አዳም ምን ሆነ? ለብሶት የነበረው ተሰጥቶት የነበረው ጸጋ ሁሉ ተነሳው፣ ተራቆተ። ከዚያ ሲራቆት ራቆታቸውን ሆኖ አዳምና ሔዋን ከዛ ምን አደረጉ? ቅጠል ቆረጡና አገለደሙ በኀፍረታቸው ላይ ይላል። አዳም ተደበቀ፣ ተሸሸገ። እግዚአብሔርን ተጠራው። አይዲሃሎ ከአዳም አዳም ሆይ ወዴት ነህ? አዳም ሆይ ምንድን ነህ? ወዴት ነህ ብሎ ተጠራ። አሁን እግዚአብሔር አዳምና ሔዋን ያሉበትን የተሸሸጉበትና የተደበቁበትን ቦታ ሳያውቁ ቀርቶ ይመስላችኋል? አይደለም። ጥፋቱን ራሱ በራሱ እንዲያምን፣ ስህተቱን ራሱ በራሱ እንዲያምን ምን እንዳደረገ ራሱ እንዲናገር ስለፈለገ አትብላ ያልከኝን ዕፀ በለስ በልቼ ይኸው ራቁቴን ሁኜ ቅጠልን አገልድሜ በጫካ ውስጥ ተደብቄያለሁ፣ ተሸሽጌያለሁ አለ። ለምን በላህ አለ። ለምን አትብላ ያልከውን ዕፀ በለስ በላ ሲለው አዳምን እንዳለ ታውቃላችሁ? ረዳት ትሆን ዘንድ ብለህ የሰጠኸኝ ሔዋን ምን አለች? አሳተች። ሔዋን ለምንድን ነው አዳምን ያሳትሽው ተብላ ስትጠየቅ ሔዋን ደግሞ ምን አለች? አቤት እባብ ነው ያሳተኝ አለች። እሺ እባብ ሳይጭ ለምንድን ነው ሔዋንን ያሳትሽ ስትባል ማን ያሳተኝ አለች? ሰይጣን ያሳተኝ አለች። አያችሁ፣ ሁሉም ከፍርዱ ለማምለጥ ምክንያት ደረደረ። ምክንያቱ ግን አድኗቸዋል። አዳምን አድኗል፣ ሔዋንን አድኗል፣ እባብን አድኗል፣ ዲያብሎስን አድኗል? አላዳንም። አያችሁ፣ አላዳንም። ሁሉም ከምክንያት አላመለጡም። ከፍርድ አላመለጡም። ከዚያስ አዳምን ተረገመ። ምን ተብሎ? በላምህ በወዝህ ጥረን ግረን ብላ ተብሎ ማለት ነው። ሔዋንስ በምትወልድ ጊዜ ፀሐይሽ ጋርሽ ይብዛ ተባለ። እባብ
በእግሮቿ ቀር ነበር፣ በደረቷ ተስፋ እንድትሄድ ያደረጋት። አያችሁ፣ ምክንያት ከጥፋት አድኗል አላዳንም? ከፍርድ አስመልጧል አላስመለጠም? አላስመለጠም። ስለዚህ ኃጢአት ለመስራት እኛ ምክንያት መፍጠርና መደርደር በፍጹም ተገቢ እንዳልሆነ ከዚህ እንማራለን ማለት ነው። ከዚህ አዳምና ሔዋን ምን አደረጉ? ወደ እግዚአብሔር አምላካቸው አለቀሱ። ወደ ማን? ወደ እግዚአብሔር አለቀሱ፣ ተጸጸቱ፣ በዓይናቸው እንባ ፈሰሰ፣ የንስሐ እንባ። መስዋዕትን አቀረቡ፣ እግዚአብሔር ይቅርታ እንዲያደርግላቸው፣ እግዚአብሔር ምሕረት እንዲያደርግላቸው ወደ እግዚአብሔር አለቀሱ፣ አነቡ። ከዚያ የነገሩትን የማይረሳ የለመኑትን የማይነሳ ምሕረት ቸርነት የባህሪ ገንዘብ የሆነ ልዑል አምላክ ቅዱስ እግዚአብሔር የአባታችን የአዳምና የእናታችን የሔዋንን ጩኸታቸውን፣ እንባቸውን፣ ለቅሷቸውን ሰማቸው ይላል። እግዚአብሔር የሁላችንን ጩኸት ይስማ። ጸሩ ጻድቃን ወእግዚአብሔር ሰምዖሙ። ጻድቃን ቅዱሳን ሰዎች ወደ እግዚአብሔር ጮሁ፣ እግዚአብሔር ምን አላቸው? እግዚአብሔርን አምነው ወደ እግዚአብሔር የሚጮሁ ሰዎች እግዚአብሔር ይሰማቸዋል አይሰማቸውም? ይሰማቸዋል አይሰማቸውም? አዎ፣ እግዚአብሔር የሚጸየፈው ኃጢአተኛ ይጸየፋል አይጸየፍም? በትንቢተ ኢሳይያስ ምዕራፍ 1:18 ላይ ነውቱ አንቀሲቤ እግዚአብሔር መሰፈቀልክሙ ሰማይክሙኒ በረከተ ምድር ትበልዑ ወመሰ ይፈቀድክሙ ሰማዮቴ በጥባይቴ የተበላክሙ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ኑ እንወቃቀስ። ምን እንበል? ኑ እንወቃቀስ። ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ምን እላችኋለሁ? አጠራላችኋለሁ። አያችሁ፣ እሺ ብትሉ ብትታዘዙ የምድር በረከት ትበላላችሁ አለ እግዚአብሔር። እግዚአብሔር የሚጸየፈውና የሚጠላው ምንድን ነው ካላችሁ ኃጢአትን ነው። ኃጢአተኛ ይጸየፋል? አይጸየፍም። አዳምንና ሔዋን እግዚአብሔርን ንስሐ ሲጠይቁ ወደ እግዚአብሔር ሲያለቅሱ እግዚአብሔር ንስሐቸውን ተቀበላቸውና ከዚያስ ምን አለ እግዚአብሔር ለአዳምና ለሔዋን አሁንም ቃል ገባ። ምን ገባ? ኪዳን ገባ፣ ቃል ገባ። ምን ብሎ? በሐሙስ ዕለት ወበመንፈቃለ ዕለት እትወለድ ወለተ ወለትከ ወንጉሥ ተመለከ ወእትቤዘወከ በመስቀልየ ወበሞቴ። አያችሁ፣ በ5 ቀን ተኩል ከልጅ ልጅ ተወልጄ ከስጋዋ ስጋ ከነፍሷ ነፍስ ነስቼ ሰው ሆኜ ተገኝቼ አንተን ምን እልሃለሁ? አድንሃለሁ ማለት። ይሄ አዳምና ሔዋን አልቅሰው በገቡት ንስሐ የተሰጠ ኪዳን ነው ማለት ነው። አዳምና ሔዋን ካለቀሱ በኋላ ይህን ኪዳን ማግኘት ይችላል። አዳምና ሔዋን አልቅሰው ድንግል ማርያምን የምታክል ዘር አቅለዋል። ድንግል ማርያምን ያበቀለች የአዳምና የሔዋን እንባ ናት። ከዛ የአዳምና የሔዋን የንስሐ እንባ ድንግል ማርያምን የምታክል ዘርን ምን አለች? አበቀለች። ከዚያስ ከድንግል ማርያም ደግሞ መድኃኔዓለም ኢየሱስ ክርስቶስ ምን አለ ማለት ነው? ምን አለ? አዎ፣ ከመወለዱ በፊት ታላላቅ አበይት ነቢያት የሚባሉት ደቂቀ ነቢያት የሚባሉት አበው የሚባሉት በምሳሌያቸው ስለ ክርስቶስ ብዙ አስተምረዋል። ክርስቶስ እንደሚወለድ 5 ቀን ተኩል ማለት 5500 ዘመን ማለት ነው። ስንት ማለት ነው? 5500 ዘመን ማለት ነው። በ5500 ዘመን አበው ምሳሌ ክርስቶስ እንደሚወርድ፣ እንደሚወለድ፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ፣ ዳግም እንደሚመጣ የሰው ልጆችን ዘላለማዊ መዳን ሁሉ እንደሚፈጽም ምሳሌ ሲናገሩ ነበር። ነቢያትም ትንቢት ሲናገሩ ነበር። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምራችሁ ስትመለከቱ የምታገኙት ይህን ነው። አያችሁ፣ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ ጀምራችሁ ስታነቡ ስለኛ ስለ ኃጢአታችን ስለ በደላችን እንደደቀቀ በሱ ቁስል እኛ እንደምንፈወስ ኢሳይያስ ቀድሞ ተናግሯል። ነቢየ እግዚአብሔር በአምላክ ቅዱስ ዳዊት ምን ብሎ ተናግሯል? ቀነውኒ ደዌ ወገሬ አሏል። እጆችንና እግሮችን ቸነከሩኝ እያለ ስለ ክርስቶስ ትንቢት ሲናገር ነበር። ኢሳይያስም እንደዚሁ ነቢያት ሁሉ ትንቢት ተናገሩ። ማን እንደሚወርድ፣ ማን እንደሚወለድ፣ ማን በስጋ እንደሚገለጥ ክርስቶስ በስጋ ተገልጦ ደግሞ ምን እንደሚል የሰው ልጆች ሁሉ ዘላለማዊ መዳን እንደሚፈጽም ማለት። ስለዚህ በነቢያት ትንቢት በአበው ምሳሌ መሰረት መድኃኒታችን ኢየሱስ ክርስቶስ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ እንደገለጸልን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ አንድያ ልጁን ወደ ዓለም ላከው ይላል። ወደ ማን ላከው? ስንተኛ ልጁን? አንድያ ልጁን ማለት ነው። ወደኛ ላከው። ከዚያስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳ። ከሷ በለበሰው በተዋሃደው ስጋ ተገለጠ። ተገልጦስ በዮርዳኖስ በ30 ዓመቱ ተጠመቀ። በገዳሙ ቆሮንቶስ 40 መዓልት 40 ሌሊት ጾመ ጸለየ። ለእኛ አብነት ሊሆን የሚገባውን ነገር ሁሉ አብነት ሆነ። ጾሞ አለ፣ ጸልዮ አለ፣ ሰግዶ ስገዱ አለ። አያችሁ፣
በመንፈሳዊ ሕይወት ውስጥ እንዴት መኖር እንደሚገባ ለመንፈሳዊ ሕይወታችን አብነት ከሆነን በኋላ የሰው ልጆች የመጨረሻው መዳን የሚፈጸመው የሰው ልጅ ክርስቶስ የእግዚአብሔር ልጅ ክርስቶስ በለበሰው ሥጋ በመስቀል ላይ ሲሰቀልና ሥጋውን ሲቆርስ ደሙን ሲያፈስ ስለሆነ መድኃኒዓለም ኢየሱስ ክርስቶስ ንጹሕ ሆኖ ሳለ ቅዱስ ሆኖ ሳለ ጻድቅ ሆኖ ሳለ በከዳተኛው በደቀ መዝሙሩ በይሁዳ ለሊቃነ ካህናትና ለሕዝቡ ሽማግሌዎች ለጸሐፍት ተላልፎ ተሰጥቶ እነሆ በመስቀል ላይ ምን አለ? በመስቀል ላይ ምን አለ? በመስቀል ላይ ተሰቀለ። አያችሁ፣ ይህንን ሳምንት የምናስበው ለዚህ ነው። መድኃኒዓለም ክርስቶስ ስለኔና ስለእናንተ የተቀበለውን መከራን የምናስበው። የተወደዳችሁ እግዚአብሔር ልጆች፣ ብዙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ክርስቶስ አትሰብኩም ሲሉ ሰምታችሁ ታውቃላችሁ። ስለ ክርስቶስ አትናገሩም ሲሉ ሰምታችሁ ታውቃላችሁ። ክርስቶስን አታውቁም ሲሉ ሰምታችሁ ታውቃላችሁ። የቤተ ክርስቲያን መሰረት የቤተ ክርስቲያን ጉልላትና ራስ የሆነው ማን ነው? ማን ነው? ክርስቶስ ነው። ቤተ ክርስቲያን የተመሰረተችው በማን ደም ነው? በማን ደም ነው? ይሄ ሳምንት እኮ የሚመሰክረው እኮ ይህን ሳምንት የምናስበው እኮ የጻድቅን ስም አይደለም፣ የነቢይን ስም አይደለም፣ የሐዋርያን ስም አይደለም። ክርስቶስ ስለኔና ስለእናንተ ስለ ሰው ልጆች ስለ ዓለም የተቀበለውን መከራ ነው እያሰብን ያለው እኮ። አያችሁ፣ ከክርስቶስ ከቤተ ክርስቲያን በላይ ክርስቶስን ማን ያውቀዋል? ማን ያውቀዋል? ከቤተ ክርስቲያን በላይ ክርስቶስንስ ቢሆን ማን ይሰብከዋል? ስለ ክርስቶስስ ቢሆን ስለ ሕማሙ፣ ስለ ሞቱ፣ ስለ መከራው ማን ያወራል? ንዚሄኑ ሞተከ ወትንሣኤከ ቅድስተ፣ ሁልጊዜ መከራህን እንናገራለን፣ መከራህን እናወራለን፣ ስለ ቅድስት ትንሣኤ እንመሰክራለን የምትል ቤተ ክርስቲያን አለች? ስለ ክርስቶስ ቤተ ክርስቲያናችን ያሰበከች ያልተናገረችበት ጊዜ ሳለ እንዴ? የለም። የቤተ ክርስቲያን ውበትም ጌጥም ድምቀትም የሆነው መድኃኒዓለም ኢየሱስ ክርስቶስ ነው። መድኃኒዓለም ክርስቶስ እንግዲህ በትናንትናው ምሽት ለሐዋርያነት በመረጠው ከ12ቱ ሐዋርያት ቁጥሩ አንዱ በሆነው በይሁዳ አማካኝነት ጌታችን ኢየሱስ ክርስቶስ ተላልፎ ተሰጠ። ከምሽቱ 3 ሰዓት ማለት ነው። ስንት ሰዓት አልኳችሁ? ከምሽቱ 3 ሰዓት ከተሰጠ በኋላ ካህናት፣ ሊቃነ ካህናት፣ የሕዝቡ ሽማግሌዎች ክርስቶስን በእጃቸው ካስገቡት በኋላ ሌሊቱን ሙሉ ሲያሰቃዩት፣ ሲገርፉት፣ ሲደበድቡት ትናንትና 3 ዓመት ሙሉ የእጁን ታምራት የቃሉን ትምህርት ሲያደምጡ ሲሰሙ የነበሩ ሐዋርያቱ ሁሉ ፈርተው ጥለውት ሲበተኑ ሲሸሹ፣ እንደውም ደግሞ ጴጥሮስ በሊቃነ ካህናቱ ግቢ ይህንን ክርስቶስን ታውቀዋለህ ሲሉት አላውቀውም እያለ ሲል አይታችሁታል አይደለ? የእጁን ታምራት የቃሉን ትምህርት ያዩ ሐዋርያቱ ሁሉ ክደውታል፣ ተበትነዋል፣ ፈርተዋል፣ ሸሽተዋል፣ ተሸሽገዋል። ክርስቶስ ግን በሊቃነ ካህናቱ ግቢ መከራ ሲቀበል ነበረ። በኋላም ደግሞ ከንጋቱ ላይ ምን አደረጉት? 3 ሰዓት ላይ የታደረጉት በሊቃነ ካህናቱ ግቢ በጲላጦስ ፊት አቆሙት አይደል? ያለ በጲላጦስ ፊት። ከዚያስ ምን አደረጉት? አሁን ክርስቶስን እንዲህ አንዴ ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ የሚያሰቃዩትና የሚያንገላቱት ኃጢአት ተገኝቶበት ነው? ነውር ተገኝቶበት ነው? ጥፋት ተገኝቶበት ነው? አይደለም። ጻድቅ ነው፣ ንጹሕ ነው። እንደውም እኮ ለነሱ ቤዛ ሊሆን ነበር የመጣው። ለነሱ ሕይወት ሊሆን ነበር የመጣው። ለነሱ ሕይወት ሊሰጣቸው ነበር የመጣው ማለት ነው። ለጨለማ ሕይወታቸው ብርሃን ሊሆን ነበር የመጣው። ግን እነሱ ምን አላሉትም? አልተቀበሉትም ማለት ነው። አልተቀበሉትም። መከራ ተቀበለ። ከዚያስ ከ3 ሰዓት በኋላ ፍርዱ ተፈረደ። ምን ተብሎ? ጲላጦስ በጅራፍ ገረፈውና ከዛስ ምን አላቸው? ሰጣቸው። እነሱ ክርስቶስን ምን አደረጉት? 6666 ጅራፍ ገረፈው። ወገኖች 6666 ጅራፍ የተገረፈው ስለኔ፣ ስላንተ፣ ስላንቺ፣ ስለኛ፣ ስለሁላችንም ነው። መራቅ የተተፋበት ስለኔና ስለእናንተ ነው። ከሊቶስትራ ወደ ቀራንዮ ሲሄድ 13 ጊዜ ሕማማተ መስቀል ተሸክሞ ወድቋል። አጥንቱ እስኪቆጠር ድረስ ተገርፏል። ያን ሁሉ የተቀበለው ስለኔና ስለእናንተ ስለማንም አይደለም ወገኖች። ያን መከራ የተቀበለው ክርስቶስ ስለኔና ስለእናንተ ነው። በጅራፍ ተገርፏል። ከዚያስ እንደገና አጥንቱ እስኪቆጠር ድረስ ተገርፏል። በመስቀል ላይ 6 ሰዓት ሲሆን መስቀል ላይ አውጥተውታል። መስቀል ላይ አውጥተው እጆቹንና እግሮቹን ቸንክረውታል። ቀልደውበታል፣ ዘብተውበታል፣ አሽፎበታል፣ ዘብተውበታል፣ ሐሰት ተናግረውበታል በክርስቶስ ላይ። ግን ይህ ሁሉ የሆነው ክርስቶስ በፈቃዱ ሊሞት የመጣ በሞቱ የሰው ልጆችን ሕይወት ሊሰጥ የመጣ ቢሆንም ግን አሳልፎ ለሰጠው ለዚያ ሰው ወዮለት አለ መድኃኒዓለም ክርስቶስ። አሳልፎ ለሰጠው ለዚያ ሰው ወዮለት፣ ለሰቀሉት ለገዳዮቹ ወዮላቸው።
መድኃኒዓለም ክርስቶስ ግን በዚህ ሁሉ ሂደት የእኛን ምን እያደረገን ነው? የእኛን ቁስል እየፈወሰ በቁስሉ ቁስላችንን፣ በግርፋቱ ግርፋታችንን፣ በረሃቡ ረሃባችንን፣ በጥሙ ጥማችንን እያስወገደን እኛ የሾህ አክሊል ልንደፋ ሲገባን እሱ የሾህ አክሊል ደፋ፣ ስለኔና ስለእናንተ ማለት ነው። በመስቀል ላይ ተሰቀለ። በመስቀል ላይ ሲሰቀል ወገኖቼ ያላቸው ሕዝቤ ያላቸው አይሁዳውያን እነሱ ሊያድናቸው መጥቶ ሳለ እነሱ አንቀበልም ብለው በመስቀል ላይ ቢሰቅሉትም፣ ነገር ግን ከአይሁዳውያን ከሰው ልጆች ይልቅ ግዑዛን ፍጥረታት ተሽለው መስቀል ላይ ራቁቱን በሚሰቅሉት ጊዜ፣ እጆቹንና እግሮቹን በሚቸነክሩት ጊዜ ፈጣሪያችንም ራቁቱን ሆኖን አናይም ብለው ፀሐይ ምን ሆነች? ምን ሆነች? ብርሃኗ አነሳች። ከ6 ሰዓት እስከ 9 ሰዓት ምን ሆነ? ምን ሆነ? ጨለማ ሆነ። ከዋክብት ረገፉ፣ ጨረቃም ደም ሆነች፣ ፀሐይም ጨለመች። ይህ ብቻ አይደለም፣ መቃብራት ተከፈቱ፣ አለት ድንጋይ ተሰነጣጠቀ፣ ሙታን ከሙታናቸው ተነሱ ይላል። በሰማይ በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ የ5500 ዘመን የጥል ግድግዳ ፈረሰ። የ5500 ዘመን ጥቁር መጋረጃ ተቀደደ ይላል። ተቀደደ። አያችሁ፣ ፍጥረታት እንኳን ፈጣሪያችን ራቁቱን በመስቀል ላይ ተሰቀለ ብለው ለክብሩ ዘንበላለት። ፀሐይ እንኳን ይኸው ጨለማ ሆነች፣ ብርሃን አነሳች። ከዋክብትም ረገፉ፣ ጨረቃም ደም ሆኑ፣ መቃብራትም ተከፈቱ፣ አለት ድንጋይ ተሰነጣጠቀ፣ የጥል መጋረጃ ተቀደደ። ዓላማው ክርስቶስ በዚህ ሁሉ ሂደት የማን እንድነት መፈጸም ነው አልኳችሁ? የማን እንድነት መፈጸም ነው? ለማን መድኃኒት መሆን ነው? ለማን ቤዛ መሆን ነው? ለማን ሕይወት መሆን ነው? ለእኔና ለእናንተ ወገኖች። በመስቀሉ ተሰቀለና አያችሁ፣ ትናንትና በእኛ ኃጢአት፣ በእኛ ስህተት፣ በእኛ በደል ምክንያት ያፈረስነውን ኪዳን እንደገና አሁን ስጋውን ቆርሶ ደሙን አፍስሶ አዲስ ኪዳን ከኔና ከእናንተ ጋር አደረገ። ለስሙ ክብርና ምስጋና ይግባ። አያችሁ፣ ትናንትና ለአዳም የሰጠውን ኪዳን አዳም ኪዳኑን አፍርሷል። ለተለያዩ ሰዎች እግዚአብሔር ኪዳን ሰጥቷል። ኪዳናቸውን ሰዎች ሲያፈርሱ ለኪዳናቸው ሳይታመኑ እንመለከታለን። እግዚአብሔር ግን ትናንትናም ዛሬም ነገር ለኪዳኑ ምንድን ነው? ለኪዳኑ ምንድን ነው? ለኪዳኑ ታማኝ ነው። ዛሬ አዲስ ኪዳንን የመሰረተበት፣ አዲስ ኪዳንን ያቆመበት፣ አዲስ ኪዳን አዲስ ውል ስምምነት ከኔና ከእናንተ ጋር ያደረገበት፣ ኪዳኑ ደግሞ በደም ነው። ኪዳኑ ደግሞ በስጋው ነው። ወገኖች፣ ይቺ ቤተክርስቲያን ክርስቶስ የወለዳት መስቀል ላይ ነው። በመስቀል ላይ የተወለደችው፣ መስቀል ላይ የተገኘችው ይቺ ቤተክርስቲያን የተሞሸረችው በክርስቶስ የደም ነው። የዚህ ቤተክርስቲያን ውበቷ፣ ጌጧ፣ ድምቀቷ ክርስቶስ ነው የምንለው ለዚህ ነው። አያችሁ፣ ቤተክርስቲያን ክርስቶስ ሙሽራው ያደረጋት ስጋውን ቆርሶ ደሙን አፍስሶ በደሙ ዋጅቶ ነው። እኔና እናንተንም ደግሞ አባ አባት ብለን የምንጠራበት የልጅነት አንደበት ሰጠ። አያችሁ፣ የ5500 ዘመን በትከሻችን ላይ የነበረው የሞት ቀንበር ሰበረ። በእኔና በእናንተ መካከል የነበረው፣ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ። በሰውና በመላእክት የነበረው ግድግዳ ፈረሰ። በነፍስና በስጋ በሕዝብና በአሕዛብ በሰማይና በምድር መካከል የነበረው የጥል ግድግዳ ምን አለ? ፈረሰ። አያችሁ፣ የክርስቶስ ቅዱስ ስጋ፣ የክርስቶስ ክቡር ደም፣ አዲሱ ኪዳን በሰውና በእግዚአብሔር፣ በሰውና በመላእክት፣ በሕዝብና በአሕዛብ፣ በነፍስና በስጋ በሰማይና በምድር መካከል የነበረውን የጥል ግድግዳ ያፈረሰ ኪዳን ነው። ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ ክርስቶስ እኔና እናንተ ታዲያ ልጆቹ ያደረገን፣ ፍቅሩን የገለጠልን፣ የወደደንና ያፈቀረን፣ ነፍሱን አሳልፎ በመስጠት ክርስቶስን ስንቶቻችን ወደዋል። የክርስቶስ ፍቅር በልቦናችን ስንቶቻችን አለ። አሁን ክርስቶስ እኔና ስለእናንተ የሆነውን የምናስብ ስንቶች ነን ወገኖች? ስንቶች ነን ይላል። ማንም ጻድቅ ሰው ማንም ቢሆን ወዳጁን ሊወደው ይችላል። ወዳጁን ቢወደው ከእናንተ መካከል ከእኛ መካከል አንድ ሰው በጣም የሚወደው ሰው ቢሆን፣ ልጅ ወላጆች ልጆቹን የሚወድ ቢሆን ነፍሱን ለሞት አሳልፎ በመስጠት ፍቅሩን ይገልጻል። ማንም ሰው ለሚወደው ሰው ብር ሊሰጠው ይችላል፣ ወርቅ ሊሰጠው ይችላል፣ ገንዘብ ሊሰጠው ይችላል፣ ከጊዜው ጊዜ ቆርሶ ሊሰጠው ይችላል፣ በጉልበቱ ሊያገለግለው ይችላል። ነፍሱን ለሞት አሳልፎ በመስጠት ፍቅሩን ሊገልጽ የሚችል ማንም የለም። ነፍሱን ስለ ወዳጆቹ ለሞት አሳልፎ በመስጠት ፍቅሩን የገለጸ፣ ፍቅሩን
ፍቅሩን ያሳየ እኔና እናንተን ከዘላለም ሞት ያዳነ የተቤዠ ግን መድኃኒዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይሁን። ለዚህ ነው አባቶቻችን ሲናገሩ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይረቃል ይደንቃል። ዓለምን የፈጠረው በቃሉ ነው። ዓለምን ያዳነው ግን ምን አድርጎ ነው? ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በለበሰው ሥጋ በመስቀል ላይ ተሰቅሎ መከራ ተቀብሎ ነው። በመከራ ሁላችንንም ከመከራ ያዳነ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት ያሸጋገረን የድንግል ማርያም ልጅ የአብ ልጅ መድኃኒዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይሁን። ስለዚህ መድኃኒዓለም ክርስቶስ ለእኔና ለእናንተ ያደረገውን የከፈለውን የዋለውን የሆነውን ነገር ሁሉ እያሰብን ሕማሙን ሞቱን እያሰብን እንግዲህ ይህንን ታላቅ የድኅነት ቀን እያከበርን እንገኛለን ማለት ነው። ስላደረገልን ስለሆነልን ሁሉ መድኃኒዓለም አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ ከ3 ሰዓት ፍርድ አቁመው ተፈረደበት። ከዚያም በኋላ ወደ መስቀል ሄደ። ከቴዎስጥራ ወደ ቀራንዮ ሄደ። መስቀሉ ተሸክሞ በሄደው መስቀል ተሰቀለ። ከዚያም በኋላ ሲሰቀል ከ6 ሰዓት እስከ 9 ሰዓት ድረስ ምን ሆነ አልኳችሁ? ስንት ሆነ? ምን ሆነ? ጨለማ ሆነ ማለት ነው። አያችሁ፣ ቀን እንኳን ቀንነቱን ቀየረ ማለት ነው። ከዛ በፊትም ከዚህ በኋላ አይሆንም። ቀን ነው፣ ግን ቀን ሌሊት የሆነ ማን ሲሰቀል ነው? ማን ሲሰቀል ነው? ክርስቶስ ሲሰቀል። አያችሁ፣ አባቶቻችን ሁሉ ታዲያ ይህንን ዓለም ጥለው ከዚህ ዓለም ኮብልለው ስለ ፍቅሩ የኖሩት እኮ ፍቅሩን እያሰቡ የክርስቶስ የፍቅሩ ምርኮኞች የሆኑ ስንቶች ነን? ግን ከዓለም ፍቅር ይልቅ የክርስቶስ ፍቅር የበለጠብን፣ ከራሳችን የሥጋ ፍላጎት፣ የሥጋ ምኞት፣ የሥጋ መሻት ይልቅ የክርስቶስ ፍቅር የበለጠብን ስንቶቻችን ነው ወገኖች? በእውነት ፍቅሩን በሁላችንም ልብ ያብዛልን። እንግዲህ አባቶቻችን ይህንን ፍቅር እያሰቡ ተናግረውም ስለማይጨርሱት በሕይወታቸው ዘመን ሙሉ እንዳለ ስለ ክርስቶስ ፍቅር ምን ያዋሉ ማለት ነው? የታረዱ አሉ፣ የተሰቀሉ አሉ፣ የተሰየፉ አሉ፣ ወደ እሳት የተጣሉ የተወረወሩ አሉ፣ እንደ ሽንኩርት የተጣሉ እንደ ጎመን የተቀረደዱ አሉ። አባቶቻችን ምን እያሰቡ? ክርስቶስ መስቀል ላይ የከፈለላቸውን የፍቅር ዋጋ እያሰቡ ማለት ነው። እኛም ሁል ጊዜ ክርስቶስ በመስቀል ላይ ስለኔና ስለናንተ የከፈለውን ክፍያ ማሰብ ያስፈልጋል ወገኖቼ። የተከፈለው ዋጋ በገንዘብ አይደለም። እኛ ገንዘብ ከፍለነዋል፣ እንዲሁ ነው። እንዲሁ ሲወደድን ምንም ከፍለነው አይደለም። ከእኛ ምንም አግኝቶ አይደለም። እኛን የወደደን ምንድን ነው? እንዲሁ ነው። እንዲሁ ነው የወደደን። እንዲሁ የወደደንን መድኃኒዓለም ክርስቶስን መውደድ፣ ማፍቀር፣ ማክበር፣ ስለ እርሱ መኖር፣ እርሱን በሕይወታችን ማክበርና ማንገስ ከእኔና ከእናንተ ይጠበቃል ማለት ነው። አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ከዚህ በኋላ ከ9 ሰዓት በኋላ እንግዲህ እስከ 9 ሰዓት ድረስ ጨለማ ሆኗል። ከዚያም በኋላ ኒቆዲሞስና ደግሞ ዮሴፍ ከመስቀል ላይ አውርደው ቀብረውታል። ከተቀበረ በኋላ እንግዲህ በመቃብር ስንት ጊዜ ቆይቷል? 3 መዓልት 3 ሌሊት 3 መዓልት 3 ሌሊት ቆይቶ ተነስቷል። ትንሣኤው ደግሞ በቀጣዩ የትንሣኤ በዓል እንማማራለን። ያስተማረን መከረን አባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በእውነት ደግሞ የክርስቶስን ሕማሙን ሞቱን ለማሰብ ከዚህ መታችሁ የተገኛችሁ የተሰበሰባችሁ የእግዚአብሔር ልጆች እግዚአብሔር በያላችሁበት ሁላችሁን ይባርካችሁ፣ ይጠብቃችሁ፣ በረከተ ሥጋ በረከተ ነፍስ ያድላችሁ። ይቆየ አባታችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን